ለመጨረሻ ጊዜ ነው ያደረከው ለተመለሰው ያንተ ወይስ የሱ ነገ ይነድር አታገኙ ነው የመጣችሁ ለምንድን ነው ሰላሟን የምትነሷት ዛሬ ደግሞ አብርሽና ዳኒ መተው ሩታን እንግዲህ በቃ ይሄ እድል እንዳያመልጥሽ እያሉ እንግዲህ እያሰራሯት ነበር ማለትም ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ያላ ሰላምና ዝነቱ አይለያችሁ በማለት ዛሬም እንደተለመደው እንግዲህ በሩታ በዳኒ በኢሳቅና በአብርሽ መጥቻለሁ ማለትም ነው እና ዛሬ እንግዲህ ሩታን አግኝተዋት ነበር አብርሽና ዳኒ ማለትም ነው እንግዲህ የሩታ ተከላካይ ደግሞ አዲሱ ፍቅረኛዋ ወይም ደግሞ አዲሱ ጋርዷ ኢሳቅ እንግዲህ መጥቶ ምንድነው የምትፈልጉት አልፈልግም አለቻችሁ እኮ አማርኛ እኮ ነው እያወራች ያለችው እንዴት ነው ቋንቋ አይገባችሁም ሲላቸው አብርሽ ደግሞ ከእንደዚህ አይነት በቋቋ ወንድ ማውራት አልፈልግም ይሄ ንፋስ ነው ብሎ በሚሰድበው ሰዓት ኢሳቅ ደግሞ ብርድ አለክ ለምን ጋቢ አትለብስበትም አላለም የመልስ ምት ይልሃል እንግዲህ ሩታዬን ዝናብ ያካፋ ነበር ዝናብ ይነካብኛል ብሎ እንግዲህ ሩታዬን ዝናብ እንዳይነካት እጁን ከለላ አርጎላል እንደ ጥላ ማለትም ነው እና ዳኒ ደግሞ የዚህኔ ምን ቢል ጥሩ ነው ለምን አትነጠፍላትም አላለም አይደለም እሱ እኮ አንተ ተነጥፈህ የለ የዛኔ ሩት እያልክኮ የዛኔ አንተ ማሽቃብጠ ነበር እንግዲህ ድራማቸው አንደኛ ነው እንግዲህ ይመቻችሁ ዘና ፈታ በሉበት ማለትም ነው እኔ ምለው ሩታ ግን አንጫጫቸው እንግዲህ አንጫጫቸው አንቺ በመሐከላቸው እየገባሽ አንደኛው መጥቶ ይሄዳል እንግዲህ እየሸኘሻቸው የማይሆኑሽን እየሸኘሽ የሚሆኑሽን እየተቀበልሽ ነው ያለሽው እና ጎበዝ ብዬሻለሁ ጎበዝ የምር ጎበዝ አብርሽ እንግዲህ ትግስቱ ይስጥክ ትግስቱን ስጠኝ ማለት ይሄኔ ነው እንግዲህ ትግስቱን ይስጥክ የትኛው ወንድ ልጅ ነው እኔ እውነት እንነጋገር ከተባለ የትኛው ወንድ ልጅ ነው እኔ በአብርሽ ቦታ ብሆን የምር በርግጥ ትላንትና አጥፍቷል ብዙ እንትን ብለዋል ድራማ ነው ብዙ እንትን ስቶችን ሰርቷል ትክክለኛ ቢሆን ብዙ ሰርቷል አብርሽ ማለትም ነው ግን የፈለገ ስተት ቢሰራ ባሏ እና ሚስቱ እስከሆነች ድረስ ማንንም ወንድ አጠገቧ መድረስ እንደሌለበት ወይም ደግሞ ማንኛውም ወንድ እንደዚህ መንካት አይችልም የሚገባችሁ ነገር ከሆነ ድራማ ነው ማለት ነው ግን የኢሳቅ እንትን ሐረካቱ ነው የሚያሳቀኝ ማለትም ነው ከምን ቀርባለው አለቅንድብ እንደሚባል ከባለቤቷ እንትን ባለቤቷ ራሱ አላሰበላትም ጥሏት ነው የሄደው እሱ ግን ዝናብ እንዳይነካት ከለላ አቤት ለሴት ልጅ እንግዲህ እንክብካቤ የሚሰጥ ወንድ ማለት ይሄ ነው እንግዲህ ሩታዬ እንግዲህ ብዙ በደሎችን ብታሳልፊም ዛሬ ደግሞ እንግዲህ መሬት አይንካሽ አለውልሽ እያለ ዝናብ ራሱ እንዳይመታሽ እጁን ከለላ ያረገ ካንቺ ጉዳት በላይ ራሱ እንዲጎዳ የሚፈልግ መከታ ስላገኘሽ በጣም ደስ ብሎኛል ምክንያቱም ብዙ ለፍቅር ብዙ ዋጋ ከፍለሻል ብዙ ጣውረድን አይተሻል ከቤተሰብ ተለይተሻል የምሬን ነው ብዙ ለፍቅር የከፈልሽው ዋጋ ተዘርዝሮ አያልቅም ምክንያቱም ብዙ ጣውረዶችን አይተሻል ለፍቅር አብርሽን ለማግኘት ብዙ ጣውረዶችን አይተሻል ማለትም ነው እውነት አሁን ላይ ተዳይታችኋል የሚል እንትን የለኝም ለኔ ማለትም ነው ምክንያቱም እርግጠኛ ሆኜ ምነግራችሁ አብርሽና ሩታ አብረው ናቸው መቼም ደግሞ አይለያዩም ፍቅር በፍቅር ናቸው ብዙዎቻችሁ አትናደዱ አትሸወዱ እንትና ምንም ነገር እንትን ስጋት አይግባችሁ በጣም ሩታ ፈታ ዘና ብላ ሳቋ ተመልሶ ዘና ፈታ ስትል ደግሞ እንደዛ ከሌላ ሰው ጋር እንድትሆን እንትን ማንኔም እኮ ይጣልነውን ዕቃ ሲያነሱብን አንወድም ለምንድን ነው ግን ትላንትና እኮ አልፈልግሽም በቃ እሷም እኮ አልፈልግም ካሁን በኋላ የኔና ያንተ ነገር አብቅቷል ብላ ነግራህ ነበር ድጋሚ ዛሬም ያው ደገመችልህ ሩታ ደስተኛ ሆና ፍልቅልቅ ስትል ይሆናል ደስታዋ ተመልሶ የሆነ እንትን ስትል በጣም ነው ደስ የሚለው አሁን ከእንትና ጋር ከኢሳቅ ጋር የምሬድ ነው የሌለ ነው እንትን ያለው አረ ኢሳቅ አረ በጣም ነው የሚገርመው በሰው ሚስት ሙጭጫላል ምንድን ድፍረትህ አንደኛ ብየዋለሁ አንደኛ ማለት ነው ምክንያቱም እኔ እንጃ አንዳንድ ሰው ቢሆን ባሏ ሲመጣ ጥሏት ይጠፋ ነበር አንተ ግን ሳላደንቅህ አላልፍም ድራማ መሆኑ ነው እንጂ ድራማ ባይሆን አንተ ራሱ ጥላት ጠፋ ነበር ያው ድራማ መሆኑ ጠቀመክ ማለትም ነው መጀመሪያ ሳቋ ተመልሷል ስለዚህ እሷም ዘና ፈታ ብላ ትኑር
አብርሽም ዘና ፈታ ብሎ ይኑር። እኛንም ሰብስክራይብ አድርጉን፣ እነሱንም ሰብስክራይብ አድርጓቸው። አይከፈልበትም። ስልኩን ይዛችሁታል አይደል እንዴ? ስለዚህ ስልኩ ሰብስክራይብ ብታደርጉበት ጥሩ ጥሩ ነገር ታገኛላችሁ። ያበደ ቪዲዮ ይዘንላችሁ እንከሰታለን። ስለዚህ እስኪ እኛንም አበረታቱን፣ እስኪ አበረታቱን። በቃ እኔ እንደዚህ ብዬ አለም ደስተኛ ከሆናችሁ ነው እኔ። ምክንያቱም አልሐምዱሊላህ ጸዳ ብዬ በየወሩ ምቀበለው ደሞዝ አለኝ። ግን ደስተኛ ከሆናችሁ የምር ሰብስክራይብ አድርጉኝ፣ አይከፈልበትም። ደስተኛ ካልሆናችሁ ደግሞ ምንም ማየት አያስፈልግም። ዘና ፈታ ብቻ በሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ያላ ሰላምና እዝነቱ አይለያችሁ በማለት አሰላሙ አለይኩም ወራህመቱላህ ወበረካቱ